ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ጎጃም አደረጃጀቱን ማጠናቀቁን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ በአራቱ እዞች እየተካሄደ ያለው ውስጣዊ አደረጃጀት አሁን ሙሉ በሙሉ ተጠናቋል። ቦሎና በሸዋ አስቀድሞ አደረጃጀቶቹ መጠናቀቃቸው የሚታወስ ነው። ከሰሞኑ በጎንደርና በጎጃም ያለውም እንደዚሁ ተጠናቆ ሙሉ በሙሉ ወደ ስራ እየገባ ይገኛል። ይህ አደረጃጀት በዋናውን የአማራ ፋኖ ብሔራዊ ንቅናቄ ለሚያካሄደው ቀጣይ የሉና ተጋድሎ ሚናው ከፍተኛ እንደሆነ ይነገራል። በዚህ ጉዳይ ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ የቴድሮስ እዝ የህዝብ ግንኙነት ክፍል ኃላፊ አርበኛ ወግደረስ ጤናው ጋር ቆይታ አደርጋለሁ። አርበኛ ወግደረስ ጤናው እንግዲህ አደረጃጀቱ ተጠናቆ ይፋ ተደርጓል። አንተም በአዲሱ አደረጃጀት መሰረት የቴድሮስ እዝ የህዝብ ግንኙነት ክፍል ኃላፊ በመሆን ኃላፊነቱን ተረክበሃል። በዋናነት ዛሬ የምንወያየው በአደረጃጀታችሁ መጠናቀቁን አስመልክቶ ቢሆንም ሌሎች ወቅታዊ የሆኑ በተለይም ከቅርብ ጊዜ ወዲህ በአማራ ክልል በዋናነትም በጎጃም አገዛዙ የከፈተው መጠነ ሰፊ ጥቃት በተመለከተ ያሉትን መረጃዎች ታካፍለናል። ወደ አደረጃጀቱ እንምጣ። ሁለቱ ቀድሞ አለቁ፣ አሁን ደግሞ ጎንደርና ጎጃም እየተከናወኑ ይገኛሉ። እስቲ በእናንተ በኩል አደረጃጀታችሁን ጨርሳችኋል። ምን ይመስላል አጠቃላይ ሂደቱ? ሂደቱ ቀላል አይደለም። በዚህ በኩል ያለ የፖለቲካ ስራዎች አሉ፣ ወታደራዊ ስራዎች አሉ፣ ሌሎች ተደራራቢ ስራዎች አሉ፣ የሚዲያ የፕሮፓጋንዳ ስራዎች አሉ። እንደ ድርጅት በርካታ ስራዎች ቢኖሩም ዳሩ ነገር ግን ቴዎድሮስ ከነዚህ ስራዎች ጎን ለጎን ይህንን የመዋቅር ድርጅታዊ አንድነቱን በተለይ ደግሞ ድልድሉን ሲሰራ ነው የቆየው። በዛ ሂደት እንግዲህ ሲሰራ ቆይቶ ይፋ ለመሆን ችሏል ማለት ነው። ቀደም ብዬ እንዳልኩ እንግዲህ ይህንን ድልድል በተለይ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ሆኖ ከቆመ ጊዜ ጀምሮ የአሳምነው እዝ እንዲሁም የሚኒሊክ እዝ በዋናነት ትኩረት ሰጥተው በመስራት ይህንንም ይፋ ማድረጋቸው ይታወቃል። ትላንትናም በላይ እዝ መዋቅራዊ አንድነቱን ሰርቶ በማብሰሩ ይታወቃል። ልክ እንደዛ ሁሉ ዛሬም ቴዎድሮስ እዝ ነበር የቀረው። ቴዎድሮስ እዝም ዛሬ እንግዲህ ቀደም ብዬ እንደነገርኩ ይፋ ለማድረግ ችሏል። ይሄ ነገር ትልቅ ጉዳይ ነው፣ ቀላል አልነበረም። ቅድም ካልኩ ስራዎች ባሻገር ያው እንደ ወታደር፣ እንደ ፋኖ፣ እንደ ታጋይ ሌሎች ተጨማሪ ጫናዎችም የጠላት ፕሮፓጋንዳ አለ። በተለይ አንድነቱ እንዳይመጣ መዋቅራዊ አንድነቶች ድልድሎች እንዳይሰሩ በውስጥ ሰርጎ በማስገባት ያው አንዳንድ ስመፋኖችን ጭምር አስርጎ በማስገባት አንድነቱ እንዳይመጣ እነዚህ መዋቅራዊ ድልድሎች ይፋ እንዳይሆኑ የስራ ኃላፊነቶች እንዳይወጡ በርካታ እንቅፋቶችን ሲፈጥር ቆይቷል። ቅድም ካልኩ ስራዎችን ባሻገር እነዚህንም ጭምር እነዚህ ጫናዎችንም ጭምር በመቋቋም እንግዲህ ቴዎድሮስ እንደሌሎች አደረጃጀቶች የሚጠበቅበትን ማድረግ ችሏል ማለት ነው። እንደው አርበኛ ወግደረስ እኔም ሆንኩ አንዳንድ አድማጮች ሊኖረን የሚችል ጥያቄ አለ። እንግዲህ አማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን ተመስርቷል በይፋ። ስለዚህ ትልቁም ቤታችሁን ሰርታችኋል። አሁን እንደዚህ አይነት አደረጃጀት አላለቀም ወደ አንድ ሆኑ የሚል ነገር በየእዙ በየቀጠናው ይሰማልና ትልቁ ቤት ካለቀ በኋላ ይሄ ማደራጀት ለምን አስፈለገ? አንድ ሆናችሁ የለም ወይ? አሁንም ድረስ ስለ አንድነት ይወራል የሚል ጥያቄ ይነሳልና እንደው እዚህ ላይ ማብራሪያ አለ? አንድነቱ አሁንም ገና የሚቀረው ነገር አለ? ተጠናቋ በቃም? ያው እንግዲህ ከሩቅ ሆኖ የፋኖን አደረጃጀት በጉጉት የሚመለከት እውነት ለመናገር በርካታ ከአማራ ህዝብ ውጭ በርካታ ኢትዮጵያውያን እንዳሉ እናምናለን። በተለይ በውጭ ሀገራትም የሚኖሩ ወንድሞቻችን የአማራ ፋኖ አደረጃጀቶችን በስስት እንደሚያዩት አምናለሁ። ከዛ ስስት ወይም ጉጉት የመነጨ ጥያቄ ይመስለኛል። እርግጥ ነው ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት ይመስረት እንጂ በተለይ አንድ ድርጅት ሲቆም ራሱን የቻሉ መዋቅሮች አሉት፣ ሄራርኪዎች አሉት፣ ስኬሌተኖች አሉት። ስለዚህ ድርጅትን ድርጅት የሚያስብለው ከላይ የፖሊት ቢሮ ወይም የስራ አስፈጻሚው አደረጃጀት ብቻ እንዳልሆነ ይሄ መቼም ድርጅትን ለሚያውቁ ሀሁ ነው የሚሆነው። የግራመር ስኩል ላይ የሚያል ጉዳይ ነው። ስለዚህ እንደምናውቀው ድርጅቱም ተዋህዶ አንድ የአማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ይዞ የመጣው የቴዎድሮስ እዝ፣ የሚኒሊክ እዝ እንዲሁም በሌሎች የአሳምነው እዝን ጨምሮ የበላይ እዝ ማለት ነው የነዚህ ድምር ውጤት ነው ድርጅት የሆነው። ስለዚህ እነዚህ አደረጃጀቶች ወይም እዞች የራሳቸውን ወታደራዊና ፖለቲካዊ መዋቅራት በየቀጠናው በየክፍለ ሀገሩ ማስተካከል ነበረባቸው። ስለዚህ ምናልባት አብዛኛውን የሚመለከተው የሚመስለኝ ያው ከላይ የአማራ ፋኖ ብሔራዊ ንቅናቄ የሚለውን ብቻ እንደ ድርጅት
የፖሊስ ቢሮ አንድ ሆኖ ሊቀመንበሩን መርጦ ምክትል ሊቀመንበሩን መርጦ የፖሊስ ቢሮ አባላትን መርጦ መምጣቱ ብቻ ሳይሆን ድርጅት የሚያስብለው ከስር መሰረቱ ጀምሮ አንድ ድርጅት የተሟላ መዋቅራዊ ቅርጽና መልክ እንዲኖረው የሚያስችሉ ኤሌመንቶችን ያሟላ መሆን መቻል አለበት። ስለዚህ በየቀጠና ያሉት በየክፍላት ሀገሩ ያሉ አደረጃጀቶቻችን ወይም እዞቻችን የራሳቸውን ፖለቲካዊና ወታደራዊ አደረጃጀቶችን ይዘው እስካልጨረሱ ድረስ የድርጅቱ የተሟላ ነው ልንል አንችልም ነበር። ስለዚህ አብዛኛውም ሰው ያነሳው የነበረው ጥያቄ እነዚህ የመዋቅር አንድነቶች ይሄ የመዋቅር ድልድሉ መሰረቱ ባለማለቁና በመዘግየቱ ምክንያት የአፋብን የሚለውን ትልቁን ቤት በሩን ክፍት ያስመሰለው ወይም ደግሞ ቅድም አንተ ያነሳውን ጥያቄ አላለቀም አሁንም ክፍተቶች አሉ እዚህ ያልተሰራም የሚሉ ሀሜቶች እንዲነሱ ክፍተት የፈጠረ ነበር። ስለዚህ አሁን ሁሉም ቀደም ብዬ ነገርኩ የሸዋ ጠቅላይ ግዛት አሳምነው ዝም ይሁን የወሎ እንደዚሁ የሚኒሊክ ዝም ይሁን የጎንደርን በላይዝ ዛሬ ደግሞ የጎጃም ቴዎድሮስ ይሄንን ጉዳይ ቋጭቶ መምጣቱ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የሚለውን ድርጅት ሙሉ ምልኡ አድርጎታል ማለት ነው። ያ ማለት እንግዲህ ቀጣይ ስራዎች አይኖሩም ማለት አይደለም። በመዋቅር በተዋረድ ኮሚቴዎችን ማዋቀር ይኖራል። እንግዲህ አፋብን እንደ ድርጅት ደግሞ የሚጠበቅበትን በተደጋጋሚ የሚነሱ የፕሮግራም የአዋጅ የማኒፌስቶ የመመሪያዎችን ሌሎችን ጥያቄዎችን ከዚህ በፊት ተነስተው እስካሁን ግን ይፋ ያልሆኑ መዋቅሮችንና መምሪያዎችን ይዞ ይመጣል የሚል ምልከታ አለን ወይም ደግሞ ጥብቃለን። ስለዚህ አሁን አንተ ያነሳቸው ጥያቄዎች ሲነሱ የነበረው እነዚህ በየእዙ የነበሩ የመዋቅር ድልድሎች በተገቢው ፍጥነትና ጊዜ ባለመጠናቀቃቸው የመጣ ስለነበረ ነው መሰለኝ። እንግዲህ አርበኛ ወግደረስ ይሄ ወደ አንድነት መምጣት ወይም ደግሞ አደረጃጀትን አጠናቆ ለትግል ዝግጁ እንዲሆን ማድረጉ ምን ያህል በአጠቃላይ እንቅስቃሴያችሁ ላይ እንደው ያግዛችኋል ወይም ደግሞ ተጽዕኖ ይኖረዋል ብለህ ትጠብቃለህ? እንግዲህ ውጊያ ያደረጋችሁ ነው፣ በአንድ ጎን ውጊያ ላይ ናችሁ፣ በሌላ ጎን ደግሞ አደረጃጀት ስልጠና ብዙ ተጓዳኝ ስራዎችን ትሰራላችሁና ይሄ አደረጃጀት መጠናቀቁ የሚኖረው አዎንታዊ ሚና ምን ሊሆን ይችላል? ይሄ በጣም ግልጽ ነው መሳይ። እንግዲህ አንድ ድርጅት እንደ ድርጅት መዋቅር ድልድሉን ጨርሶ በእያንዳንዱ መዋቅራት ውስጥ ደግሞ የስራ ኃላፊዎችን መድበው ከላይ ከአማራ ፋኖ ብሔራዊ ንቅናቄ ድርጅት ጀምሮ እስከታች ድረስ አጠናቆ ይዞ መምጣቱ እንግዲህ ይሄ አደረጃጀት ቀላል አይደለም። የአማራ ህዝብ አደረጃጀት ነው። የአማራ ፋኖን የአማራ የህልውና ትግልን ወደፊት ሊለውጥ ሊቀይር የሚችል በጣም ትልቅ መልከ ብዙ የሆነ ትልቅ አንድምታ ያለው ያው እንግዲህ አገዛዙም ከዚህ በፊት ያማን የነበረው ምንድነው ፋኖ እንደ ፋኖ አንድ ቤት መስራት አይችልም፣ አንድ አደረጃጀት ይዞ መምጣት አይችልም። በየቀጠናው በየክፍላት ሀገሩ በየጠቅላይ ግዛቱ የተከፋፈሉ ናቸው። አብዛኞቹ ለስልጣን ለጥቅም ሌሎች ለአካባቢ ለጎጥ ካልሆነ በስተቀር እንደ አማራ በጋራ ቆመው ያገዛዙን ይሄ ስቴት ስፖንሰርድ የሆነ ጄኖሳይድ መመከት አይችሉም የሚል እኔንም ከዙፋኔ አይነቀንቁኝም የሚል እብሪት እንግዲህ ባገዛዙ መሪዎች ዘንድ እንደነበረ እናውቃለን። ስለዚህ ትልቁ ድል ዛሬም ብቻ ሳይሆን ምናልባት ይሄ የአማራ ፋኖ የትጥቅ ትግል ከመመስረቱና ወደ አጠቃላይ ራሳችንን ወደ መከላከል አገዛዙ የከፈተብንን የህልውና ጦርነት ወደ መመከት ከመግባታችንን ማስቀድሞ ትልቁ ፈተና የነበረው አማራ የሚባለውን ታላቅ ህዝብ ወደ አንድ አሰባስቦ ለአንድ ዓላማ ማቆም ነበረ ትልቁ ፈተና እንደምታስታውሰው መሳይ። ስለዚህ ዛሬ የፖለቲካ አንድነት ብቻ ሳይሆን ወታደራዊ አንድነት ተፈጥሮ በየጠቅላይ ግዛቱ ያሉ በየዱሩ በየጋራው በየጥሻው የሚወጡ የማይተካ ውድ የህይወት መስዋዕትነት የሚከፍሉ ወንድሞቻችን ውድ የሆነውን የህይወት ዋጋ የሚከፍሉለትን ዓላማ ከግብ ለማድረስ ግብ ለመምታት ትልቁ ማስተር ኪው የምንለው ይሄ አደረጃጀት ነው ወይም ይሄ ድርጅት በጋራ መቆሙ ነው። ካልተደራጀ ያው ህብረት ከሌለ አንድነት ከሌለ መዋቅር ከሌለ ያንን የሚመራ ደግሞ አመራር መመሪያ ማኒፌስቶ ፕሮግራም ከሌለ እንደ ድርጅት ቅቡልነት አይኖርም። ትግልህም ደግሞ ግብ አይመጣም። ያ ብቻ ሳይሆን ይሄ ለዓለም አቀፉ ማህበረሰብም ትልቅ መልእክት ነው። እንደምታስታውሰው የተለያዩ ዲፕሎማሲ ወታደራዊ የሚሆኑ ኢኮኖሚያዊ አጋርነት ትብብሮችን ስንፈልግ በቀጠናው ባሉ ሀገራትም ይሁን በምዕራባውያን ዘንድም ይሁን በተለያዩ በዓለም አቀፉ ማህበረሰብ ዘንድ የሚታየው ይነሳ የነበረውም ጥያቄ አንድነት የላችሁም፣ የተበታተነ ነው። ጠባዩ የድርጅት ፖለቲካዊና ወታደራዊ ድርጅትን ያቀፈ ሳይሆን በየቦታው የተበታተነ መሪ የሌለው አንድነት የሌለው ነው። ይሄንን ተቋም ምን ብለን ነው የምናግዘው የሚሉ ጥያቄዎች በተደጋጋሚ ይነሱ ነበር እንደምታስታውሰው። ስለዚህ ዛሬ እንደ ድርጅት ሆኖ መምጣቱ አገዛዙ የከፈተብንን የህልውና
ዘር ማጥፋት ወይም መጨፍጨፍ ለመመከት ብቻ ሳይሆን ያዝነውን ፖለቲካዊ ስልጣንም ከግብ ለማድረስ ይሄ እንደ ስቲፒንግ ቦርደር ነው ትልቁ የመስፈንጠሪያ ቦርደር ነው መሰል ስለዚህ እንግዲህ ይሄንን መነሻ በማድረግ ቀደም ብዬ ያነሳውልን ጥያቄዎች ለምሳሌ በቀጠና ያሉ ሀገራት በቀንዶ ያሉ ሀገራት ምዕራባውያንን ጨምሮ ዓለም አቀፉ ማህበረሰብ ሚዲያዎች ሌሎች ኢኮኖሚያዊና ወታደራዊ ትብብር ለማድረግ የሚፈልጉ ከአማራ ፋኖ ጋራ በሀገር ውስጥ የሚሆን በውጭ ይሄ እንደ ድርጅት አንድ ሆነን ቁመን መምጣታችን ምን ያህል አቅም እንዳለን ምንም እንኳን ፋኖ ከፍተኛ ቁጥር ያለው ተዋጊ ኃይል የታጣቂ ኃይል የመዋጋት ብቃት ፖለቲካዊ ብቃት በየዘርፉ አቅም ያለው ታጋይ ቢኖርበትም ዳሩ መሰባሰብ ባለመቻላችንና ሳንሰባሰብ በመቆየታችን ትግሉን በፍጥነት ወደምንፈልገው ቦታ ለማድረስ ሄች ወይም ኦብስታክል ሆኖ ቆይቷል ለምታውቁ ስለዚህ እነዚህ እንቅፋቶችን በቀላሉ ገለል ያደረግን ቅድም እንዳልኩ በሀገር ውስጥም ይሁን ከውጭ ሀገር ካሉ ተባባሪ አካላት ጋራ በጋራ እንድንሰራ ትልቅ አቅም ይፈጥራል ዲፕሎማሲያዊ አቅም ይፈጥራል ኢኮኖሚያዊ አቅም ይፈጥራል ወታደራዊ አቅም ይፈጥራል ከሌሎች ጋር እንደገና ደግሞ የተከፈተብንንም የህልውና አደጋ በቀላሉ ለመመከት በጎንደር በወሎ በሸዋ ካሉ አደረጃጀቶች ጋራ አንድ ድርጅት አቆመን ዛሬ ደግሞ እነዚህ መዋቅራትን ጨርሰን መምጣታችን እንግዲህ የትግሉ ኦልሞስት የሚባለው አንድ ትግል ተጠናቀቀ ሊባል የሚችለው እንደ ድርጅት ሆነህ ቆመህ መዋቅርህን ጨርሰህ ቅድም ያልኩን አንድ ድርጅት የሚፈልገውን ግብአት በሞላ አስተካክለህ ስትመጣ ነው የትግሉ ኦልሞስት 70-80% አልቋል ሊባል የሚችል ቀሪው ስራ እንደምታውቀው ይሄንን ያሰባሰብከውን ድርጅት በማዕቀፍ አስቀምጠህ ሰራዊትህን የሰራዊት ስንል የፖለቲካም ይሁን ወታደር እንዲሁም ሌሎች የዲፕሎማሲም ይሁን ሌሎች ስራዎችን የሚሰሩ አካላትን አቀናጅተህ ወደምትፈልገው ግብ የምትንደረደርበት ነውና ይሄ የመዋቅር ድልድሉም ይሁን የድርጅታዊ አንድነቱ መምጣቱ እኔ ለአማራ ህዝብ እውነት ለመናገር ለአማራ ህዝብ ትልቅ ድል ነው የሚል እይታ ነው ያለኝ መሰለኝ አመሰግናለሁ አርበኛ ወግደረስ ወቅታዊ የአውደ ውጊያ ውሎች ሰሞኑን እንግዲህ በእናንተ ቀጠና የአብይ አህመድ አገዛዝ መጠነ ሰፊ የሆነ ጥቃት መክፈቱ የሚታወስ ነው ሜካናይዝድ ኃይሉን በማስገባት ከፍተኛ ጥቃት ሲፈጽም እንደነበረ በየቀኑ በየጊዜውም ስንዘግብ የነበረው ጉዳይ ነው አሁን ምን ደረጃ ላይ ነው ያለው ያሰቡትን አሳኩ እንግዲህ አዳክመን ለሚቀጥለው ጦርነት ለመዘጋጀት ፋኖን ባለበት ማስቀረት ማዳከም ማጥፋት እንኳን ባይቻል አዳክሞ ወደፊት እግራችንን እንዳይጎተት ለማድረግ ነው ብለው ነው ዘመቻውን ከፍተው የገቡትና ምን አለ አሁን ከሰሞኑ ጋር ተያይዞ እንግዲህ በሰሞኑን የአገዛዙ ዘመቻ እኔ በግሌ ብትጠይቀኝ ያስተዋልኩት መሳይ አገዛዙ የመጨረሻ ዴስፐሬሽን ምንድነው ተስፋ መቁረጥ ውስጥ የወደቀበት አገዛዙ በቃ የተሸነፈ መሆኑ ይሄንን ስል ዝም ብዬ ለፕሮፓጋንዳ አይደለም ተስፋ የቆረጠና የተሸነፈ እንደሆነ ያረጋገጥንበት ዘመቻ ነው በተለይ እንደ ጎጃም እንደ ቴዎድሮስ እንደምታውቀው ላለፉት 10-15 ቀናት ሜካናይዝድ ጦር ይዞ በርካታ ከ4 ከ5 ያላነሱ ጄኔራሎችን ይዞ እንግዲህ ከጄኔራሎች በታች ያሉ ደግሞ ወታደራዊ ኮሎኔሎች እንዳሉ ሆነው ማለት ነው ይዞት የገባውን የሰራዊት ቁጥርና ይዞት የመጣውን የሜካናይዝድ መዋጊያ ቁሳቁስ ስታይ በቃ አገዛዙ በኔ መረዳት እጅ የሰጠበት ጊዜ ነው ብዬ ነው ማምነው ለምንድነው ይሄንን ያልኩት በድፍረት እንግዲህ በእነዚህ በሜካናይዝድ ጦር ለምሳሌ መድፍ ነው የመድፍ ቅንቡላ እንደ ጮቄ እንኳን ብትመለከት ላለፉት 5 ቀናት ያለማጋነን ከ250 እስከ 300 የሚሆኑ የመድፍ ቅንቡላዎች ወደ ጮቄ ወደሚባለው ቀጠና ወደሚኖረው ንጹሃን ዘንድ ተወርውሯል የቢኤም ተተኳሾች በርካታ የቢኤም ተተኳሾች ተወርውረዋል ሌሎች አገዛዙ የሚጠቀምባቸው በድፍረት እንደዚህ ከፍ ያሉ መሳሪያዎች በንጹሃን ላይ በበርካታ ቦታዎች ላይ እንደው ለምሳሌ ነው ጮቄን ያነሳውልህ ሲወረወሩ ቆይተዋል ይሄ የሚወረወረው የመድፍ ቅንቡላ የሚያርፈው በተዋጊ ኃይላችን አይደለም ሰራዊታችን ላይ አይደለም ባይዘው ማስተዋል ያለበት ይሄ የሚያርፈው በንጹሃን በአርሶ አደሩ ተካሻ ላይ ነው በአርሶ አደሩ ቤት ላይ ነው በንጹሃን ላይ ያርከፈክፈው የነበረው ማለት ነው በዚህም ምክንያት በርካታ ንጹሃን ወንድሞቻችንን በርካታ የአርሶ አደሩ አይደለም ሰው ይቅርና እንስሳት ሁሉ ሳይቀሩ ሀብት ንብረት ሳይቀር የወደመበት ሁነት ተከስቷል ይሄ ይሁን እንጂ ንጹሃንን ከመግደል አርሶ አደሩን ከመግደል ማሳውን ንብረቱን ከማውደም ባለፈ ሰራዊታችንን ወይም ፋኖን በእነዚህ በተወረወሩ ቅንቡላዎች ማግኘት አልቻለም ምናልባት ከፋኖ ጋራ የጅበጅ የሚደረጉ ውጊያዎች እንግዲህ በክላሽ በብሬን እንደዚህ በስናይፐር ምናልባትም ከፍተኛው መዋጊያ የሚሆነው ዶሽቃና
ሞርተር በእነዚህ የሚደረግ ውጊያ በሰራዊት ላይ ያው የመቁሰል የመስዋዕትነት እንደዚህ ሊያስከትል ይችላል። ይሄ ግን ሜካናይዝድ ጦር ብሎ ይዞት የገባው የመድፍና የቤም ቅንቡላ አብዛኛውን በአማራ ህዝብ ላይ የጀመረውን መዋቅራዊ የሆነ የዘር ማጥፋት በጣም ያፋጠነበት ከምን ጊዜውም በላይ ማለት ነው። ተስፋ በቆረጠ መልኩ ያው ራሱ ይመስለኛል ለማዳከም ብቻ ሳይሆን ያው ከዙፋን መንበሬ መውረዴ ካልቀረ ከስልጣኔ መውረዴ ካልቀረ ይሄንን ውጊያ የከፈቱብኝን ተበቅዬ የአማራን ህዝብ የጀመርኩትን የዘር ማጥፋት በአግባቡ ፈጽሜ መሄድ አለብኝ የሚል አቋም የያዘ ነው የሚመስለው ሰሞኑን ያደረገው ድብደት መሳይ። ስለዚህ ከዚህ አኳያ ስታየው እኔ የዓለም አቀፉ ማህበረሰብ ይሁን እነዚህ የሰብአዊ መብት ተቋማትም ይሁኑ ሚዲያዎችም ይሁኑ በሀገር ውስጥም ይሁን በውጭ ያሉ የሲቪክ ማህበራት እንደዚህ ገለልተኛ አደረጃጀቶች ነኝ የሚሉ ገለልተኛ ምርመራ ሊደረግ የሚገባው ድብደባ ነው የተካሄደው። ምርመራ ተካሄዶ ደግሞ በግልጽ ለሚዲያዎች የደረሰው ጥፋት እንደ ጎጃም እንደ ቴዎድሮስ በንጹሃን ላይ የደረሰው መከራና እልቂት በአግባቡ ተሰንዶ መውጣት ያለበት ሁኔታ ነው ያለው እና ይሄንን በመመልከት አገዛዙ ምን ያህል ተስፋ መቁረጥና ቅድም እንዳልኩ ምን ያህል ተስፋ እንደቆረጠና እብደት ውስጥ እንዳለ ማሳያው ይሄ ነው። ከዛ ባለፈ ሌላው ነገር የተረዳሁት ምንድነው ለተስፋ መቁረጡ ምክንያት የሆነው ከዚህ በፊት በርካታ ቦታዎች ላይ በዚህ እንደ ቴዎድሮስ በሌሎች ቀጠናዎችም ከአማራ ፋኖ ጋራ በርካታ ውጊያዎችን አድርጓል። በእነዚህ ውጊያዎች ላይ ከሰራዊታችን ጋር በሚያደርገው ውጊያ የእጅ በእጅ ውጊያ ማለት ነው። ቀደም ብዬ በጠራው የመዋጊያ ቁሳቁሶች በሚያደርገው ውጊያ ያገዛዙ ሰራዊት ከመደምሰስ ከመማረክ እጅ ከመስጠት በዘለለ ውጤት አላመጣም። ስለዚህ ያገዛዙ ሰራዊት መከላከያ በለው ጥምር ጦር ብሎ የሚጠራው አድማ ብተና በለው ሚሊሻ በለው ይሄንንም በጋራ አስተባብሮ የሚመራው ካድሬው ፓራኮማንዶ ወዘተ ብሎ የሚጠራቸው ጥምር ጦር ከስፔሻል ኃይሉ ጀምሮ እስከ ከኮማንዶ ኃይሉ ጀምሮ ማለት ነው እስከታችኛው የእግረኛ ወታደር ያለው የፋኖን ክንድ ከሜካናይዝድ መሳሪያዎች ውጭ መቋቋም እንዳልቻለ አምኖ በጩቄ ቀጠናም ሲመጣ እንዲሁም በዚህ በደጋው ክፍል በቆላው ክፍል እንደ ጎጃም ከፍተኛ እንቅስቃሴ ሲያደርግ በተለመደው መንገድ እንደማያዋጣው ገምግሟል። በነገራችን ላይ ግምገማ አድርጎ ነው የመጣው። ስለዚህ ምንድነው ማድረግ ያለበት? ፋኖን ወደ ኋላ ለማስባል መንገዶች እንዲለቀቁ የተሰጠውን ግዳጅ የግድ ስለሆነ ፈጽሜ መውጣት አለብኝ ብሎ ያመነው በንጹሃን ላይ የመድፍና የቤም ድብደባዎችን ሳደርግ አካባቢውን ላለማስደብደብ ንጹሃንን ላለማስደብደብ ፋኖች ይለቁልኛል የሚል ግምገማ አካሂዷል ከደረሰኝ መረጃ አንፃር። ስለዚህ ሁለተኛው ምንድነው የዚህ ያገዛዙ የትኛውም አይነት ጥምር ኃይል የፋኖን ክንድ መቋቋም በማይችልበት ደረጃ በተለይ እጅ በእጅ ውጊያ የሚባሉትን መቋቋም በማይችልበት ደረጃ ላይ እንደደረሰ ማሳያም ጭምር ነው መሳይ። ስለዚህ አጠቃላይ ነው አሁንም በአካባቢው እንግዲህ ንጹሃንን ያው ይበድላል የተለመደ ጠባዩ ነው። ያገዛዙ አንዱ መገለጫ ጠባዩ ይሄ ነው። የንጹሃንን ንብረት ያወጣ ያወድማል፣ እህሉን ያወጣ ያፈሳል፣ ካፈር ይቀላቅላል፣ መገልገያ ቁሳቁሶችን ያወጣ በጥይት ይበሳል። በጣም እንዳንተ ሀገር እንደሚመራ ተቋም ሳይሆን አክት የሚያደርገው እንደ ሽፍታ እንደ አሸባሪ በጫካ ዝም ብሎ ተስፋ ቆርጦ እንደሚኖር ስብስብ ሆኗል የዚህ ያገዛዙ መከላከያ የሚባለው ሰራዊት ማለት ነው። ስለዚህ ይሄንን መከራ አሁንም በወገኖቻችን ላይ እንደ ቴዎድሮስ እዚህ ጎጃም ቀጠና የገባው ሜካናይዝድ ጦር እያደረሰ ያለበት ሁኔታ ነው ያለው። በአጠቃላይ ግን ተስፋ መቁረጡና አገዛዙ እዚህ ሂደት ውስጥ የመግባቱ ምስጢር ቀደም ብዬ ያነሳውልህ ሁለቱ ምክንያቶች ናቸው መሰለኝ። እንግዲህ አርበኛ ወግደረስ ይሄንን ተከትሎ ምናልባት አንዳንድ ክስተቶችን እያየን ነው። አገዛዙ ቀጣዩ ጦርነት ከህወሓት ጋር ይሆናል በሚል ዝግጅት እያደረገ እንዳለ በተለያዩ መረጃ ምንጮችም እየተጠቀሰ ነው። አሁን የሚመጣው ጦርነት ደግሞ ብቻውን የሚወጣው እንዳልሆነ ተረድቶታል። ተባብረው የሚመጡ ኃይሎች ይኖራሉ የሚልም ስጋት በከፍተኛ ደረጃ ያንን አካባቢ እየረበሸው እንዳለ እንሰማለን። ለዚህ ደግሞ አጠቃላይ የሆነ ያልታወጀ ብሔራዊ ውትድርና የሚመስል እንቅስቃሴ ተጀምሯል። አማራ ክልል ሚሊሻዎችንና አድማ በታኞችን ወደ ትግራይ አቅራቢያ ወዳሉ የአማራ ክልሎች እያስጠጋ እንዳለም እንሰማለን። የኦሮሚያ ሚሊሻዎች በሙሉ ተጠቃለው ወደ ማሰልጠኛ መግባታቸው ተሰምቷል። አባት አርበኞች ሀገር ክተት በሚመስል መልኩ ከተለያዩ የኢትዮጵያ አካባቢዎችም እንደዚህ ወጣቶች እየታፈሱ ወደ ማሰልጠኛ ካምፖች እየተወሰዱ ነው። ሀገር እየመከረች ነው የሚለው ጩኸት አዲስ አበባ ላይ ደምቆ ይሰማል። በተጓዳኝ ግን መጠነ ሰፊ ወታደር
ወታደራዊ ዝግጅት ምልመላ እየተካሄደ ነው። ይህንን እንዴት ማየት ይቻላል? እንግዲህ እናንተም ተዘጋጅታችኋል እንደምትገልጹት ከሆነ ወደሚቀጥለው ምዕራፍ እየተንደረደራችሁ ነው። የመመከቱንና የማደራጀቱን ስራ አጠናቃችሁ ወደ ሶስተኛው ምዕራፍ እየገባችሁ ነው። ስለዚህ ቀጣዩ አጠቃላይ የጦር ግንባር አገዛዙ ሊቋቋመው እንደማይችል ተረድቶት መጠነ ሰፊ ዝግጅት እያደረገ ነው። ይህን እንዴት እየተከታተላችሁ ነው? አርበኛው ግደረስ እንግዲህ እኛም በዚህ በአቅራቢያችን ቀደም ብለህ ያነሳው አይነት ግርግር ይስተዋላል። እውነት ለመናገር በተለይ ቀደም ብዬ ያነሳውልህ ከዚህ የሀገር መከላከያ ሰራዊት ብሎ ከሚጠራው አገዛዙ ውጭ ያሉ በሚሊሻ በአድማ ብተና እንዲሁም ፓራ ኮማንዶ በሚል ደግሞ አሁን በየሰፈሩ እንደዚህ 2 ወር 3 ወር ምናልባትም 1 ወር እንደዚህ ለብ እያደረገ በአካባቢው የሚያስታጥቃቸው አንዳንድ ኃይሎች አሉ። እነዚህ ኃይሎች ከሰሞኑን ቀደም ብለህ ያነሳው ጉዳይ በመሰማቱ ብቻ ሳይሆን በተግባር አሁን እንደ ጎጃም በዚህ በቴዎድሮስስ በተለያዩ አካባቢዎች ተሽከርካሪዎችን እያስገደደ ቀደም ብዬ የጠራውልህ አደረጃጀት ያላቸውን የአገዛዙ ተኳሾች ወደ እነዚህ ተሽከርካሪዎች እያስገባ ያለ ፈቃዳቸው ወደ አንድ ማዕከል የመሰብሰብ አዝማሚያዎች አሉ። እየታየ ነው። አዝማሚያም ብቻ ሳይሆን በተግባር ያየንበት ሁኔታ አለ። እንግዲህ